ጤና ይስጥልኝ። ዛሬ በዚህ ቪዲዮ የማቀርብላችሁ የፈሳሽ የእቃ ሳሙናን ይሆናል። ይሄ ፈሳሽ የእቃ ሳሙና አራት ኬሚካሎችን ተጠቅሜ እጅግ በርካሽ ዋጋ ወይም አነስተኛ ወጪ ጥራቱን የጠበቀ የሳሙና የምናመርትበትን ሂደት የማቀርብላችሁ ይሆናል። እዚህ ላይ የተጠቀምኳቸው ኬሚካሎች ኤስኤልኤስ፣ ካፕ፣ ሶዳ አሽ እና ጨው ነው። የኤስኤልኤሱ መጠን ከፍ ያለ መሆን አለበት። ምክንያቱም በጨው በቀላሉ ልናወፍረው የምንችለው ሳሙና መሆን አለበት። ስለዚህ ኤስኤልኤሱ ከፍ ያለ ነው። ከዛ ውጪ ካፑም እንዲሁ 70:30 ሬሽዮ ነው የተጠቀምኩት። መጨረሻ ላይ በቪዲዮ መጨረሻ ላይ ቀመሩን ማስቀመጥላችሁ ይሆናል። ቪዲዮውን እስከ መጨረሻው ከተከታተላችሁ ጥሩ ቁም ነገር ታገኙበታላችሁ ብዬ ተስፋ አደርጋለሁ። እዚህ ላይ የተጠቀምኩት ኬሚካል ጥራቱን የጠበቀ ኬሚካል ነው። ውጤቱንም መጨረሻ ላይ የምታዩት ይሆናል። ኤስኤልኤሱን እንዲህ ለክቼ አስቀምጫለሁኝ። ከዛ በኋላ ካፑን ነው የምጨምረው። ካፑ እንዲሁ መጠኑን ካስቀመጥን በኋላ ካፑን እና ኤስኤልኤሱን አንድ ላይ አድርገን ሶዳ አሹን እና ጨውን መጥነን ከጨመርን በኋላ ማማሰል ይኖርብናል። በደንብ ካማሰሉ በኋላ ነው ውሃ የምንጨምረው። ምክንያቱም ውሃ ኤስኤልኤሱ በቀላሉ ከውሃ ጋር ስለማይዋሃድልን፣ ነገር ግን ከካፕ እና ከሶዳ አሽ ጋር በሚዋሃድበት ጊዜ በቀላሉ ከውሃ ጋር ስለሚዋሃድ ሳሙናውን ለማምረት ብዙ አንቸገርም። ብዙ ሰዓት ማማሰልም አይጠበቅብንም። ይህ ሳሙና እንግዲህ ኦልሞስት 40 ብር ሂሳብ ነው ወጪው። ዛሬ የአንድ 750 ሚሊ ሊትር ፈሳሽ ሳሙና ገበያ ላይ ወደ 140 ብር አካባቢ ነው እየተሸጠ ያለው። እኛ ግን በ40 ብር ካመረትን በኋላ ይሄንን ለአካባቢ ሸማቾች ማቅረብ እንችላለን። ይሄ የምታዩት ጨው ነው። ጨው አንዱ ግብዓት ይሆናል። ይሄ ጨው እንግዲህ ሁለት አገልግሎቶች ነው የሚሰጠው በሳሙና ውስጥ፣ በፈሳሽ ሳሙና ውስጥ። አንደኛው ሳሙናው ሳይበላሽ ለረጅም ጊዜ እንዲቆይ ያደርገዋል። ሁለተኛው ደግሞ የሳሙናውን ውፍረት ለመጨመር እንጠቀምበታለን። በዚህ መልኩ እናዋህዳለን ማለት ነው። ቀጣዩ ሶዳ አሽን መጨመር ነው። ሶዳ አሽ በዚህ መልኩ ከጨመርን በኋላ እናማስለዋለን ማለት ነው። እንግዲህ ሌሎችንም ቪዲዮዎች እንድሰራላችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ይሄ እኔን ያበረታታኛል። በተለይ ዩቲዩብ ላይ የምትከታተሉኝ ሰዎች ጥያቄ ካላችሁ እዛው ላይ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። የተለያዩ የሳሙና አይነቶችን በጋራ የምንሰራ ይሆናል። ከነኚህ የሳሙና አይነቶች ውስጥ አንዱ ነው ዛሬ እየሰራን ያለ ነው። ፈሳሽ የልብስ እና የእቃ የተለያየ ፎርሙላ እንሰራለን። እዛ ውጪ ደረቅ ሳሙና፣ የልብስና የገላ ሳሙና እንሰራለን። ስለዚህ ይህንን ቻናል በቲክቶክ የምትከታተሉ ፎሎ ማድረጋችሁን አትዘንጉ። በዩቲዩብ የምትከታተሉ ደግሞ እንዲሁ ፎሎ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጥያቄዎች ካሏቸው ደግሞ እዛው ላይ ጥያቄዎች እያስቀመጣችሁልኝ አብረን እንድንቆይ በአክብሮት ጠይቃለሁኝ። እንግዲህ ያለኝን እውቀት ያለ ስስት
ነው የማቀርበው። ሰዎች ይህንን 4,000 እና 5,000 ብር ለማሰልጠን የሚከፍሉትን እኔ እዚህ በነፃ ነው የማቀርበው። ስለዚህ የእናንተ ላይክ ሼር ማድረግ ለብዙ ሰዓት ዩቲዩብ ላይ ቪዲዮዎችን መመልከት እኔን ያበረታታኛል። ስለዚህ ቪዲዮዎችን ላይክ ሼር ማድረጋችሁን አትዘንጉ። አሁን ሶስቱን ኬሚካሎች አራቱንም ኬሚካሎች አዋህደናል። አሁን የሚቀረን ውሃ እየመጠን መጨመር ነው። ውሃ እስከ 800 ግራም ድረስ መጨመር እንችላለን። በዚህ ፎርሙላ ማለት ነው። በተለያየ ፎርሙላ የተለያየ ውሃ መጠን ነው የምንጠቀመው። የምንጠቀማቸው ኬሚካሎችም ይወስናሉ። በዚህ የሳሙና ምርት ውስጥ ላብሳን አልተጠቀምኩም። ላብሳን ያልተጠቀምኩበት ምክንያት የላብሳ ወቅታዊ ዋጋ በጣም ከፍ ብሏል። ስለዚህ ላብሳን መጠቀም አስቸጋሪ ነው። ከዛ አንፃር ነው የማልጠቀመው። ኦኬ በዚህ መልኩ እነኚህን ኬሚካሎች እያዋሃድን አረፋው እስኪወጣልን ድረስ እንጠብቃለን ማለት ነው። እንግዲህ በዚህ ውስጥ የምንጠቀማቸው ኬሚካሎች ምን ምን ጥቅም አላቸው የሚለውን ደግሞ ቀጥዬ ላብራራላችሁ። ዋነኛ የተጠቀምኩት ኤስኤልኤስ ነው። ኤስኤልኤስ ሁለት አገልግሎቶች አለው። አንደኛው ሳሙናው አረፋ እንዲኖረው ያደርጋል። በየትኛውም ሳሙና ውስጥ የሳሙናን አረፋማነት የሚጨምር ኬሚካል ነው። ከዛ ውጪ ቆሻሻን ዘይታማና ዘይታማ ያልሆኑ ቆሻሻዎችን ከእቃም ሆነ ከልብስ ላይ እንዲወገድ የሚያደርግ ኬሚካል ነው። ይህ ኬሚካል በተለያዩ ሳሙና አይነቶች ውስጥ አገልግሎት ላይ ይውላል። ከነኛ ውስጥ የእቃ ሳሙና፣ የልብስ ሳሙና፣ የገላ ሳሙና፣ ሻምፖ፣ ኮንዲሽነር፣ የጥርስ ሳሙና ውስጥ እንጠቀመዋለን። እንግዲህ እንደምታዩት ሳሙናው በተወሰነ ደረጃ አረፋው ከውስጡ ወጥቷል። ኬሚካሉ እየተረጋጋ ያለ ነው የሚመስለው። አረፋው ሙሉ በሙሉ አልለቀቀም። አረፋው ከዚህ በላይ ሲለቅ ውበቱን ልናይ እንችላለን። አሁን ከለር ነው የጨመርኩበት። የፈሳሽ ሳሙና ብርቱካናማ እና ቢጫ ቀለም እንጠቀማለን። ከዛ ውስጥ እዚህ ጋር የተጠቀምኩት ቢጫ ቀለም ነው። ይሄ የሳሙና ቀለም ነው። ይህንን ቀለም ከጨመርን በኋላ በፈሳሽ ሳሙና እቃ ውስጥ እንጨምረዋለን። ምን እንደሚመስል እንግዲህ እስከ መጨረሻው አብራችሁን ከቆያችሁ የምታዩት ይሆናል። በተጨማሪ ጥራቱን የጠበቀ ሳሙና ማምረት ላይ መሰማራት የምትፈልጉ በተለይም አሽጋችሁ ለገበያ ማቅረብ የምትፈልጉ ሰዎች ካላችሁ፣ ከዚህ በፊትም እየሰራችሁ ያላችሁ ካላችሁ የተለያዩ ፎርሙላዎችን ስለማዘጋጅ ስለምሰራ ዩቲዩብ ቻናሌን በደንብ ተከታተሉ። ከዚህ በፊትም የሰራኋቸው አሉ። የደረቅ ሳሙናም የዱቄት ሳሙና እና የፈሳሽ ሳሙና የተለያየ ጥራት ደረጃ ወይም ስታንዳርድ ደረጃ የተሰሩ አሉ። እነኛን ተከታተሉ። በርካታ ቪዲዮዎችን ከዚህ በፊት ሰርቻለሁ። አሁንም በቀጣይነት የምሰራላችሁ ይሆናል። በተለይ ኮሜንት ላይ ጥያቄዎች ካሏችሁ እነኛን ጥያቄዎች ተከትዬ ምሰራላችሁ ይሆናል። እንግዲህ ይሄንን ይመስላል። ሳሙናው ከተዋሃደ በኋላ አረፋው በደንብ አልወጣም። በእርግጥ አረፋው በደንብ ቢወጣ ደግሞ በጣም ውብ ነው የሚሆነው። እዚህ
በ40 ብር ያመረታችሁትን ሳሙና በ60